እንደምትወጂው ስትነግሪው ባትነግሪው ራሱ ከላሽ ላይ ያውቃል እኮ የምትወጂው ሰው ገባሽ? ለምን እንደማያውቅ ሰው ይሆናል? ለምን ጥያቄ ነው። በቃ ለእኔ ጥያቄ ሆኖብኝ የቀረ ነገር የምትወጂው ሰው ለምንድን ነው? ለምን እያወቀ ዝም ይላል? ለምን አይረዳሽም? ለምን ከአንቺ ጋር ተያይዞ ሌላ ሴት ጋር ሆኖ አንቺን ለማብሸቅ ይፈልጋል? ለምን ሰው እውነተኛ ፍቅርን አይፈልግም? ለምን በገንዘብ የተመሰረተን ፍቅር ይፈልጋል ሰው? ገባሽ? እኔ ለሴቶች ምሳሌ ነኝ። የእውነቴን ነው የምልሽ። ለሴቶች ትምህርት በጣም ብዙ ጊዜ ቤቴን ስከፍት ራሱ ስለ ፍቅር አስተምራለሁ። አሁን ነው የተውኩት። ለምን እንዳልኩሽ ከ4 ወር በፊት ፍቅር ይዞኝ ነበረ እና በጣም ታምሜ ነበረ። ሳይኮ አንድ ዶክተር ነበረችኝ፣ እሷ በጣም ታግዘኝ ነበረ እና በቃ አሁን ደግሞ ምንድን ነው ማስበው መሰለሽ፣ ብዙ ሰዎች ትቻለሁ ከዛ ፍቅር ውስጥ። አሁን እኮ ወጥቻለሁ፣ ንጹህ ነኝ። ግን ደግሞ ብዙ ሰዎች እኔን ያበሽቁኛል። ያ ሰው እኮ አንቺን አይፈልግሽም፣ እንደዚህ ነው በዚህም በዛም ሴቶች በቃ አስቸገሩኝ። ገባሽ? በሱ ሰበብ እና እስቲ እኔ አሁን ሚዲያ ነው መተው ያለብኝ? ምንድን ነው ማድረግ ያለብኝን ነገር ንገሪኝ። እኔ ያንስ ኦልሬዲ ከዛ ሰው ጋራ እንደ ፋሚሊ ነኝ እንጂ ሌላ ነገር አላስብበትም። ምክንያቱም አይፈልገኝም ከማይፈልገኝ ወንድ ጋር ማልቀስ እንትን አይደለም። ማልቀስ ደካማነት አይደለም። ማልቀስ መሰበር አይደለም። ማልቀስ ኖርማል ነው። ስሜትን ማውጣት ነው፣ ልክ እንደ መሳቅ። ስለዚህ ስላለቀሽ ደካማ ይሆንሽ እንዳይመስልሽ። ሰዎች አንቺን ምንም ቢሉ አይፈልግሽም። እና እኔ ዓለም ላይ የመጀመሪያዋ ሴት ነኝ ወንዱ ያፈቀረችው ያልፈለጋት። የመጀመሪያዋ ሴት አይደለሽም አንቺ ዓለም ላይ እንደዛ ሲሉሽ ማለት ነው። እንደዚህ የምትልሽ ሴት በጣም ክፉ ስለሆነች ነው። ጥሩ ሰው ቢሆኑ ኖሮ እንደዚህ አይሉሽም። ጥሩ ሰው ቢሆኑ ኖሮ ያፈቀርሽው ሰው አልፈለገሽም ብለው አንቺ ላይ ለማፌዝ፣ አንቺ ላይ ለማላገጥ አይሞክሩም ነበር። ግን ባለጌ ስለሆኑ፣ ጥቁር ልብ ስላላቸው፣ የሰው መሰበር የሰው ማዘን ስለሚያስደስታቸው ነው። በሰው ስቃይ የሚረኩ፣ ሰው ሲያለቅስ እያዩ የሚረኩ በጣም ክፉ ሰዎች አሉ። ገባሽ? እነዛ ሰዎች መልካም ቢሆኑ ለአንቺ አየሽ አይፈልግሽም እና አልፈለጋትም። እሷ የመጀመሪያው ዓለም ላይ አፍቅራ ያልተፈለገች ናት። ሞልቷል እኮ ሰው አፍቅሮ ግዴታ እኮ አይደለም አንድ ሰው ያፈቀርኩት ሰው ሊያፈቅረኝ። እኔ ያፈቀርኩት ያ ሰው አላፈቀረኝም፣ አለቀ በቃ። አላፈቀረኝም፣ ኢትስ ኦኬ፣ ሌላ ሰው ያፈቅረኛል። አዎ በቃ እኔ እንደዛ እና እኔ እንደዛ ብዬ ራሴን አሳምኜ በቃ ከዛ ፍቅር ውስጥ ወጥቼ ዶክተርም ታክመኛለች። አንዳንድ ጊዜ እዛ ትላንት ከኔ ጋር ነበረች። በቃ ደውላልኝ ጓደኞቼ እስቲ ትሪት አርጊያት ሰሞኑን እና ጥሩ ሁኔታ ላይ አይደለችም በእናትሽ ሲሏት፣ ዶክተሯ አሜሪካ ነው የምትኖረው እና ደውላልኝ ረጅም ሰዓት 4 ሰዓት አወራችኝ፣ ማታ ማለት ነው። ከዛ ሳወራት አድሬ ጠየቀችኝ። ኖርማል ነሽ፣ የሰዎችን ወሬ ማዳመጥ የለብሽም አለችኝ። ገባሽ? እና አንቺንም ደግሞ ትረጃለሽ። ብዙ ጊዜ እከታተልሻለሁ እዚህ ስር ቁጭ ብዬ። ገባሽ? እኔ ስለ ፍቅር ስለምወድ እውነተኛ ፍቅር ወዳለሁ እና ከዛ ውስጥ ወጥቻለሁ። እኔ አሁን ፍቅር ውስጥ የለውም። በእርግጥ ልጁን አከብረዋለሁ ወደዋለሁ እንጂ የፍቅር ዓለም ውስጥ የለውም። ለምን? የኔ አይደለም እሱ። በቃ የኔ ስላልሆነ ትቼዋለሁ። ገባሽ? ብዙ ሰዎች ግን እንድጠላው እያደረጉኝ ነው። በቃ እንድጠላው የተለያየ ነገር ይነግሩኛል፣ የተለያየ ነገር ይሉኛል። ልጁ ባለውለታዬ ነው። ገባሽ? በቃ ብዙ የተለያየ ነገር ይነግሩኛል። እንደዚህ ነው እሱ፣ አንቺን እኮ አይወድም፣ ለአንቺ ያለው ስሜት እንዲህ ነው። እስቲ ለአንቺ ምን አድርጎልሽ ያውቃል? አንቺ እኮ ርቦሽ እንዲህ አድርጎልሽ አያውቅም። አንቺ እኮ ይሄን ነገር ቸግሮሽ አድርጎልሽ አያውቅም። አንቺ እኮ ይሄ ነገር ለሌላ ሰው ከአንቺ የበለጠ ያደርጋል ይሉኛል። እና በጣም በብዙ ነገር ጭንቅላቴን ይፈታሉ። ከሰው ርቅሽ እንዳትኖር፣ ያለ ሰው መኖር አይቻልም። ገባሽ? ሚዲያ ደግሞ ለእኔ ደግሞ ቲክቶክ ዛሬ 6 ዓመቴ ነው። እኔ ማንንም በብሔር አላካፍልም፣ በሃይማኖት አላካፍልም። ሁሉንም ብሔር ብሔረሰቦች ይወዱኛል። ገባሽ? እና ከሰው ተለይቼ እንዳልኖር ችግር ነው ለእኔ። ቲክቶኬ ጓደኛዬ ነው እናቴ ከሞተች በኋላ። ገባሽ? ቲክቶኬ ላይ ስመጣ ዘና ብዬ ስቄ ተጫውቼ ስለ ፍቅር አውርቼ ሄዳለሁ። ገባሽ? እና እስቲ ምንድን ነው ያኔ ማድረግ ያለብኝ ነገር ምንድን ነው?
እኔ አላቅም ብቻ እኔ ሰዎች ለምን ሊያሳብዱኝ አንዳንድ ጊዜ እኮ ታብጃለሽ። በሰዎች ንግግርም እኮ የሚያብድ አለ እና እኔ ምንድን ነው ማድረግ ያለብኝ? ከሰው ርቄ መኖር አልችልም። ከቲክቶክ ርቄ መኖርም አልችልም። ምክንያቱም ቲክቶክ ጓደኛዬ ነው። ጓደኞቼ ስራ ሲኖራቸው እዚህ ላይ ነው መጥቼ ምዝናና፣ እዚህ ላይ ነው ሁሉንም ነገር ምረሳ። ገባሽ? ብዙ ጭንቀት ያለብኝ ሰው ነኝ። የሰው ሀገር ነኝ። ገባሽ? ብዙ ጉዳት ያለብኝ እኔ ስለ ችግሬ ነው በዚህ ሰዓት ስለሱ ፍቅር ስለ ፍቅር ትቻለሁ። የፍቅር ዓለም ውስጥ የለውም። ስለ ህይወቴ ወደፊት ምን እንደመሆን ነው የሚያሳስበኝ እና ሰዎች እሱን እንድጠላ ያደርጉኛል። በጣም ባለ ውለታዬ ነው። እኔ ውሃ ያጠጣኝ ለእኔ በጣም እኔ ጋር ከባድ ውለታ። አይዞሽ የኔ እናት። እና ሰዎች ጥቅም ፈልገሽ ነው ከሱ ይሉኛል። የእውነቴን ነው የምልሽ። እኔ ከሱ ምንም ፈልጌ አላቅም። አንድ 5 ሳንቲም ፈልጌ አላቅም ከሱ። ገባሽ? 10 ሳንቲም። እውነት ርቦኛል፣ ጠምቶኛል። ከሱ ጋር ሳወራ ሁሌም ይርበኛል፣ ይቸግረኛል። ግን ቸገረኝ ብዬ ነግሬው አላቅም። ግን ለምንድን ሰዎች ሰውን እንድትጠይ የሚያደርጉሽ? የእውነቴን ነው የምልሽ። ሳታስቢ የሆነ ሰው ትጠያለሽ፣ ከልብሽ ታወጪዋለሽ። ለአንቺ የሆነው የማያውቀውን ትላንት ላወቀው ሰው ይሆናል ይሉኛል። ገባሽ? አንቺ ነበር መረዳት የነበረብሽ ይሉኛል። አንቺ ነበርሽ የወደቅሽ ይሉኛል። አንቺ እኮ ምንም ዘመድ የለሽም፣ እናት የለሽም፣ አባት የለሽም። ምንም ከጎንሽ ቢቆም ምን አለበት? ሌላውን ሄዶ እንደዚህ ከሚያግዝ ይሉኛል። ብዙ ነገር ይሉኛል። ገባሽ? እና እሱን እንድጠላ ይገፋፉኛል። ከዚህ ቲክቶክ ላይ እንዳላይ ችግር ሆነብኝ። ገባሽ? ብዙ ጊዜ ችግሬን ለሰው መናገር ገባኝ። እኔ ሰው ሳፈቅር የልቤን ነው ማፈቅረው። ሰው ስወድሽም ሴት ልጅ ከሆነችም ከልቤ ነው የምወዳት። በቃ ልጠላሽ አልችልም። ምንም ብታደርጊ ይቅርታ ልሻለሁ ሁሉ በጥፋትሽም በጥፋቴም። እነዚህ ሰዎች እንዴት ነው ከላይ ላይ መከልከል የምችለው? ገባሽ? እስቲ ወዴት ሊድ? አንዳንዴ የእውነቴን ነው የምልሽ እኔ ብዙ ችግር የተደራረበብኝ ስለሆንኩኝ በዚህ ሰዓት ብዙ ነገር ያስጨንቀኛል እና አንዳንዴ ራሴን አጥፊ ያሰኝኛል። የእውነቴን ነው የምልሽ ከኑሮ ጋራ ከነሱ ንግግር ጋር የፍቅር ዓለም ውስጥ የለውም። ተውኝ አልኳቸው እኮ ግን የሚናገሩት ንግግር በቃ እንዴ አንቺ ይሄ የሆነ ነገር ጎሎኝ ካዩ እንዴ አንቺ ይሄ ነገር ጎሎሻል እንዴ ምን ችግር አለው? ተወጂው የለ እንዴ? ከዚህ በላይ ክብር እንደዚህ እየሰጠሽው እንዴ እየወደድሽው ለምን እንደዚህ አታረጊም? ለምን እንደዚህ አታረጊም? እያሉ ጭንቅላቴን ይፈታሉ ሰዎች። ምንድን ነው ማድረግ ያለብኝ? ከሰዎች ጋር እንዴት ትኖሪያለሽ? ያለ ሰው መኖር አይቻልም በዚህ ምድር ላይ። ገባሽ? እኔ የእውነት እናቴ ብትኖር ሰዎችን ትቼ ቲክቶኩን ዘግቼ ከእናቴ ጋር ብቻውን ነበር፣ ግን የለችኝም። ሄዳለች ጥላኝ ከማትመለስበት ቦታ። ገባሽ? ምን እንደማደርግ ግራ ገባኝ። ጓደኞቼን አስጨነቅኩ። በዚህ ሰዓት ተኝተዋሉ፣ ተጨነቁ፣ ተሰበሩ ከኔ ጋር። ገባሽ? ቤተሰብ እያላቸው ከኔ ጋር አነቡ። በቃ እኔ ሁሉንም ነገር አጥቢ። አንዳንድ ጊዜ ይህን ስልክ ራሱ ወስደ ሽንት ቤት ውስጥ ክተች ያሰኘኛል ከሰዎች ንግግር የተነሳ። ገባሽ? እስቲ ምን ማድረጋል? ብዙ ሰዎች አይረዱኝም ስለምስቅ። በጣም ሳቂታ ነኝ። ሲከፋኝም እንደዚሁ ነው ማለቅሰው። ገባሽ? እስቲ ወዴት ነው መሄድ ያለብኝ? ልጅቷም ነግራኛለች፣ ከአንቺ መውሰድ እፈልጋለሁ። ገባሽ? በቃ ምን ማድረግ እንዳለብኝ አላቅም። ስለ እነዚህ ሰዎች እንዴት ነው ምተው? ስለ ሰው ታይ ብትባይ ትታያለሽ። ገባሽ? ግን ደግሞ ከባድ ነው። የእውነቴን ነው። ቲክቶክ ተዋለው ላለው ግን አልተውም ችዬ ቲክቶክን። በቃ እንዴት ነው ማድረግ ያለብኝ? እኔ ስለ ሰው ስለ ራሴ ራሱ ጨንቆኛል። ገባሽ? ያለውበት ራሱ በጣም የከፋኝ ኑሮ የመረረኝ ነኝ። ግን አልሐምዱሊላ። ለምን አልሐምዱሊላ ላለው መስለሽ? እጅና እግር እስከሰጠን ፈጣሪ ሁሉምንም ነገር እንደሰጠን ነው። እግርና እጅ ማለት በጣም ትልቅ ነገር ነው። ስንት አልጋ ቆራኛ አለ፣ ስንት ከኔ በታች አለ። ገባሽ? ለዛ ብዬ በቃ ብዙ ነገር እተዋለሁ። ግን ዛሬ ደግሞ ዝም ብዬ ቁጭ ብዬ ስለ ህይወቴ ሳስብ ምርር አለኝ። የምነግራቸው ሁሉም አያዳምጡኝም። ገባሽ? እኔ አሁን የምፈልገው ምንድን ነው የምፈልገው መሰለሽ?
በቃ ከነዚህ ሰዎች እንዴት ነው መራቅ ያለብኝ? ወሬ ከሚያመጡልኝ በቃ የሆነ ወሬ በጣም ያመጡልኛል በውስጥ መስመር። ከነዚህ ሰዎች እንዴት ነው መራቅ ያለብኝ? እኔ ገባሽ? እኔ እህቶቼ ማስጨነቅ አልፈልግም። በዚህ ምድር ላይ እናቴ ጥላልኝ የሞተችው ነገር ቢኖር እነዚህ ልጆች እህቶቼን ነው። ገባሽ? ምንድን ነው እኔ እነዚህ ሰዎች ማስጨነቅ አልፈልግም። ገባሽ? ለምን በህይወቴ እያስጨነቅኳቸው በራሴ ያስጨንቃቸዋለሁ። እስቲ እንዴት ነው መሆን ያለብኝ? የሆነ ነገር ከጎደለኝ ያን ነገር ነው የሚያነሱብኝ። ገባሽ? ለሰው አንኖርም ካልን እንዴት በቃ በጣም ተቸገርኩ። ገባሽ? አይዞሽ። ብዙ ጊዜ ገባሽ? እኔ ውስጤ ስቀርብሽ በቃ ብርሽን አይቼ አልቀርብሽም፣ ገንዘብሽን አላይም። ሴትም ሆንሽ ወንድ ውስጤ ልቤ ንጹህ ነው። ገባሽ? ጥቅም አልፈልግም ከማንም ሰው። እኔ ከራሴ እኔ ራሴን ሆኜ መኖር ነው የምፈልግ። ርቦኝ አንቺ ያለሽን ነገር እንዲኖረኝ አልመኝም፣ ፈጣሪ ካልሰጠኝ በቀር። ገባሽ? ግን ደግሞ በቃ ሁል ጊዜ እውነት ነው እኮ አንዳንድ ጊዜ በጣም የምትወጂው ሰውና የምታከብሪው ሰው ገባሽ? በጣም ወደዋለሁ የምትዩ ሰው፣ በጣም አክብረዋለሁ የምትዩ ሰው ከማጠብቂው ቦታ አግኝተሽው ገባሽ? አንቺን ከሰዎች ጋር በእልህ ሲጎዳሽ ሰዎች የሚሉሽን ነገር እኔ አሁን አንቺ ታዳምጫለሽ፣ ታያለሽ ሰዎች የሚሉኝንም። አንቺ በጣም ሀብታም ነሽ ኦኬ ወይ እኔ አንቺ ወድጄ ወይ እኔ አንቺን አፍቅሬ በቃ ከዛ ዓለም ውስጥ ወጥቻለሁ። እንደ ፋሚሊ ነን እኔና አንቺ ገባሽ? እና እንደ ፋሚሊ እየሆንን እኔ ብዙ ችግሬን እያወቅሽ አንቺ አልፈሽ ሌላ ሰው ስትረጂ ገባሽ? ብዙ ችግሮቼን ብዙ ጎደሎቼን ወድሻለሁ፣ አከብርሻለሁ። ግዴታ የለብሽም የእናቴ ልጅ ግዴታ የለባትም። ገባሽ? ግን እንደዛ እያልሽ የሰዎችን ወሬ መጥቶ ሲደራረቡብሽ እያወቅሽልኝ ብዙ ይሄን ሁሉ ችግር እያወቅሽ ገባሽ? ከኔ ጎን መቆም ሲገባሽ ከሰዎች ጋር ሆነሽ አንቺም እኔ የምታቃጥኝ ከሆነ እውነት ፈጣሪ ይተውሻል? አይተውሽም ፈጣሪ። የእውነቴን ነው የምልሽ። የእውነት እኔ ሰዎች አስጠልተውኛል። አሁን ሰዎችን ጠልቻቸዋለሁ። ላይ ስቃል እውነት ይመስላቸዋል። ሰዎች አስጠልተውኛል። በቃ አስጠሉኝ። ከእነሱ ጋር መኖር አስጠልቶኛል። ገባሽ? የሆነ ተደብቀሽ ምትኖሪበት ቦታ ቢኖር ሂጄ እኖራለሁ። ግን ደግሞ የለም። ገባሽ? ሴቷም እያወቀች ትጎዳሻለች። አንቺ በምትፈልጊው ነገር ትጎዳሻለች። ይሄ ምንድን ነው ብለሽ ታስቢያለሽ? እስቲ ንገሪ እስቲ ነው በደንብ የውስጥሽን እንድታወጪው ነው ዝም ያልኩሽ። ይሄ የተጠራቀመው የጨነቀሽ የምታምኙ ሰው የሚያዳምጥሽ ሰው ያጣሽውና እስከ ዛሬ ውስጥሽ ያመቅሽውን አውጥተሽ እንድትዘረግፊው ነው ጸጥ ያልኩሽ፣ እድሉን የሰጠሁሽ። እና አሁንም ተንጠፍጥፎ ያላለቀ ነገር ካለ መናገር ከፈለግሽ እኔ አሉኝ ብዬሻለሁ። ጓደኞች በጣም የሚወዱኝ ከኔ ርቀው ነው ያሉት። መብላት የሚያሳስባቸው፣ መተኛት የሚያሳስባቸው ገባሽ? ያዳምጡኛል። እስቲ አልቅሽ ይሉኛል። ገባሽ? እስቲ አልቅሺ፣ ጩሂ፣ የፈለግሽውን ተናገሪ ይሉኛል። ግን ደግሞ ለነሱ እሳሳለሁ፣ ለነሱ አዝናለሁ። እነሱም ይወጣላቸው አይደለ እንዴ? ሁሌ ከኔ ጋር መጨነቅ የለባቸውም ብዬ አስቤ ነው እንጂ ምቶ ሳለቅስ ጉዬ ባድርላቸው የማይሰለቹኝ ሰዎች አሉኝ። ገባሽ? ከሴትም ከወንድም። ግን አሁን እንዴት አድርጌ አንቺ አግዥኝ እስቲ ደግሞ አንቺ አግዥኝ በተራሽ። በመጀመሪያ ደረጃ የት ሀገር ነው የምትኖሪው? እኔ ኢጅፕት ነው የምኖረው። እሺ፣ ስራ አለሽ? እኔ መዳም ቤት እሰራ ነበር በፊት እናቴ በህይወት እያለች እና እናቴ በጣም ታመመችብኝና ከዛ በኋላ ወረቀት ነበረኝ እዚህ ሀገር የምትኖሪበት ወረቀት።
ሁላችንም ስደት ላይ ያለን ሰዎች ስትረስ አለብን። ኖርማል ነው። እና እናቴ የዛሬ 2 ዓመት እሷ በጣም ታመመችብኝና እኔና ወንድሜ ነን ልጅ 2ታችንን። ወንድሜ ማገር የለም እኔም ማገር የለውም። እናቴ ታማሚ ናትና ሱካር እንደምትታመም ነበር የማውቀው። በኋላ ላይ ካንሰር እንደምትታመም ነገሩኝ። ገባሽ? ከዛ ካንሰር እንደምትታመም ነገሩኝ። እኔ ቤት ሰርቼላት በቃ አልኩ። በኋላ 2 ወር አልኖረችበትምና ወደቀች ብለው ነገሩኝ። ገባሽ? ሁሌ ትለምነኛለች ነይ አግቢና ውለጂ እያለች እና ወጣት ናት እናቴ፣ ጓደኛዬ ናት፣ ሁሉ ነገር የነበረች እና ከዛ በኋላ እሷ ልክ ስትታመም ወጥቼ ብሔር ብሔረሰቦችን የኦሮሞ፣ አማራ ምንም ሳልል ብሔር ጠርቼ ለመንኩኝ። እናቴ ድረሱልኝ አልኳቸው። የእውነት ማንም ከኔ ጎን ያልቆመ ህዝብ የለም። ከኔ ጎን ቆሙ። አልተቻለም። እኔም ወረቀቴን አዘጋው። እዚህ ሀገር ደግሞ ያለ ወረቀት መኖር ከባድ ነው። ገባሽ? እና ወረቀቴን እዚህ ሀገር ኢጅፕት ነው። ኢጅፕት ታውቂያለሽ አይደል? መስር እና እሱ ወረቀቱን አዘጋው። ሳዘጋ ጊዜ አዘግቼ ጨርሼ ሳምንት ልሄድ ስል እናቴ ሞተችብኝ። ገና ሳምንት ሳይሞላው ስትሞት እኔም ዘመድ ስለሌለኝ አለኝ አያቴ ነው፣ እሱም ደካማ ነው። ያው እና አልገባም በቃ ወደ ሀገር ብዬ እዚህ ቀረው። ወንድሜ ጀርመን ነው የሚኖረው እና ከዛ ቀረውኝና ከዛ በኋላ ቀርቼ እዚህ ሀገር ስራም ከገባሽ አስቸጋሪ ነው። ለተወሰነ ሳይኮ ያመኝ ነበረ። በቃ በጣም እቸገር ነበር። ከዛ በኋላ በቃ ጓደኞች አሉኝ ውጭ ሀገር፣ አሁን እንዳልኩሽ አረብ ሀገርም አንዳንድ ልጆችም ወዳቸዋሉ። እነሱ በቃ ከጎኔ ይቆማሉ። ከዛ በኋላ አንዳንድ ጊዜ ደግሞ በሳምንት 3 እየሄድኩ ሰራለሁ እዚሁ ሰፈር ውስጥ ማለት ነው። እና የእውነት አሁን ሰሞኑን እናቴ በጣም ትዝ ብላኛለች። ለምን በእሷ የተነሳ ነበር ወይ ከእሷ አለንኩ ወይ ከወረቀት ያለንኩ። ገባሽ? እና ለምን እሷ በዛን ሰዓት ስትታመም ጊዜ በቃ ወጥቼ እንደዚህ አልኩኝ፣ እዚህ ቀረው። ከዛ በኋላ ያው አሁን ደግሞ በጣም ፖሊስ አለ፣ በጣም ትያዣለሽ፣ ህይወት ያስጠላል። ገባሽ? በቃ የሀገሬ ገብቼ በተቸገርኩ ላለው። ገባሽ? ለምን ብዙ ጊዜ ሰዎች አይረዱሽም። ቢረዱኝ ቢኖሩም እኔ ሁሌ እነሱ ማስጨነቅ አልፈልግም። ገባሽ? አሁን መውጣት አልችልም ከቤት። አንዳንዴ ተደብቄ ያው እነሱ የሉም ሲባሉ ትወጫለሽ። የምር ትላንትና ዝም ብዬ ወጥቼ ለትንሽ ተይዤ ነበር ብያዝ እዚህ ሀገር። ገባሽ? የዚህ ሀገር እስር ሞት ማለት ይሻላል፣ ራሴ ብታጠፍ ይሻላል የእውነት። እና ወረቀት የለኝም፣ አልሄድም ወደ ስራም። ገባሽ? ለምን በጣም አስቸጋሪ ነው። የእውነቴን ነው የምልሽ። በቃ ይሄንንም አልቅሼ ለቤተሰቦቼ እንደዚህ ፈጣሪ የሰጠኝ ቤተሰቦቼ አልናገርም አልኩኝና ትላንት በቃ ሳለቅስ ነበረ። የሆነ ሰዓት ላይቭ ገባው፣ ደበረኝ፣ ወጣው። ገባሽ? ከዛ በኋላ ደግሞ እንትን ምንድን ነው ዶክተሯ አናገረችኝ። የሆነች ዶክተር አለችኝና እሷን ለ4 ሰዓት አናገርኳት። በቃ ነገረችኝ። በቃ እሺ እነሱ ማታስጨንቂ ከሆነ እኔ ያለው አለችኝ። ከዛን አንቺም ትዝ አልሽኝና እስቲ እሷ ጋር ሜጄ ልታከም፣ እስቲ ታክመኝ፣ ብዙ ጊዜ ስለማዳምጥሽ ማለት ነው። እና በቃ ህይወት ያስጠላሻል። ለምን አንቺ አንድ ነገር አደርጋለሁ ስትይ አንድ ነገር ይመጣብሻል። ገባሽ? አንድ ነገር አረፍኩ ስትይ ይመጣብሻል። እኔ ወንድሜ በዚህ ሰዓት በሰው ሀገር ላይ በጣም ይታመምብኛል፣ በጣም ያመዋል። እና እሱ ችግር የለበትም፣ ፈረንጅ እጅ ስላለ ምንም አይነት ነገር አይቸገርም። እኔም አልቸገርም፣ አይርበኝም፣ አይጠማኝም። ገባሽ? ምንም የማጣው ነገር የለም በዚህ በኩል። ግን ደግሞ ስታስቢው እናት ስታጪ፣ አባት ስታጪ፣ ወንድም ስታጪ ብዙ የምትቸገራቸው ነገሮች አሉ። ብዙ የማይረዱኝ ሰዎች አሉ። ብዙ ስለ አንቺ የማያሳስባቸው። እኔ ዛሬ እዚህ ሀገር ብያዝና ብታሰር ማንም ዞር ብሎ አያየኝም። ገባሽ? የሚያዝንልኝ የለም። ብዙ ጊዜ እብድ ናት ይሉኝ ነበር። ብዙ ጊዜ እቺ ያበደች እብድ ይሉኝ ነበር። ገባሽ? እኔ ግን ከዛ ሁሉ ዓለም ውስጥ ወጥ ለምን እንደሚሉኝ ታውቂያለሽ? ስለማለቅስ። ሰው አለቃም፣ የሰው ቤር አለቃም።
ገባሽ? ማንንም አለካም። ቤቴን ገብቼ ላይቬን ገብቼ ስለ ፍቅር ነው። ማናቸውም ያውቁኛል ብሔር ብሔረሰቦች እና እኔ አሁን ምንም ገንዘብም ችግር የለብኝም። ምንም ችግር ያለብኝ ገባሽ? እኔ እንደዚህ አይነት ጭንቅ ውስጥ እያለሁ እንደዚህ አይነት ነገሮችን ስታዳምጪ እንዴት ነው? ቲክቶክ ብታይ ነው የሚመረጠው። ልተው ቲክቶክን ከራሴ አይበልጥም። ገባሽ? ልተዋቸው እነዚህ በቃ አንድ የምትወጂውን ሰው እንድትጠይ የሚገፋፉሽ ሰዎች መራቅ ነው ያለብሽ፣ ወይ ምንድን ነው ማድረግ ያለብሽ? በቃ እኔ ምርን ያለኝ የኑሮ ገባሽ? ማናችንም ይመረናል እኮ ከኔ የባሰ ስንት አልጋ ቆራኛ አለ፣ ስንት መብላት ያቃተዋለ፣ ስንት እጅ የሌለዋለ፣ ስንት እግር የሌለዋለ። እኔ ደግሞ ሁሌ ቤተሰቦቼ ማስቸገር አቅቶኝ ነው እና እስቲ እንደው የእውነት እኔ አንቺ ከጎኔ ትቆሚያለሽ። የሰው ልጅ በንግግር እንኳን ማለት ነው ገባሽ? በንግግር እንኳን ከኔ ጋር ትቆሚያለሽ ብዬ ነው። የምሬን ነው የምልሽ። በዚህ ምድር ላይ ማናችንም እዚህ ቲክቶክ ላይ አታልቅሽ ይላሉ እንጂ የእውነቴን ነው የምልሽ። ስታለቅሽ ይወጣልሻል ሁሉም ነገር። ስታለቅሽ ህመሜ ይወጣል። ያመመኝ አሁን 1 ሰዓት ተኝቼ 2 ሰዓት ተኝቼ የተነሳው መተኛት አቃተኝ። ገባሽ? ለምን? ብዙ ጭንቅ ስላለብኝ። አሁን ፖሊሶች ቤት ይገቡኛል፣ ወደ ስወጣ ይዙኛል፣ ብዙ ነገር። እኔ እኮ የሚያስቡልኝ ወይ ደግሞ መጥተው እዚህ የሚያጎርሱኝ ከኔ ርቀው ነው ያሉት። ምን ሆናለሁ? ብዙ ነገር ያሳስበኛል እና ከባድ ነው ህይወት፣ ከባድ ነው፣ ይከብዳል፣ በጣም ይከብዳል። አውቃለሁ። አይዞሽ እና የህይወታችን እኛ የምንኖርበት የኑሮ ሁኔታ በራሱ ስትረስ ያደርገናል፣ ጭንቀት ውስጥ ይከተናል። ስደት ላይ የምንኖር ሰዎች ቤተሰብ ከጎናችን ሳይኖር፣ ጎረቤት፣ አብሮ አደግ፣ ጓደኛ ከጎናችን ሳይኖር ስደት ላይ ከዛሬ ነገ የሆነ ነገር ደረሰብን ብለን መጨነቁ በራሱ ሌላ ስትረስ ነው። ያንቺ ደግሞ ተጨማሪ ሰዎች ናቸው ይህን ሁሉ ነገር እያደረጉብሽ ያሉት ሰዎች ናቸው። የምትወጂውን ሰው እንድትጠይ እያደረጉሽ፣ አንቺ እንዲነሽ፣ አንቺ እንዲነሽ፣ አንቺ ብድነሽ እያሉ ስታለቅሽ፣ አንቺ እንዲነሽ እያሉ። ስለዚህ ይሄንን ማን ፈቀደላቸው ነው? ሰዎችን ማን ፈቀደላቸው? ሰዎች እኛ ጆሮ ካልሰጠናቸው ስለኛ ምንም አይነት ነገር ማለት አይችሉም። ለመጀመሪያ ጊዜ መጥተው እና አንቺ እንዲነሽ ሲሉኝ እና አዎ ነኝ እና ምን ብዬ ብዘጋባቸው አፍረው ይመለሳሉ። ወረኛን እኛ ወሬ ካልተቀበልነው ወሬ አያመጣብንም። ከምንም በላይ ደግሞ ማፍቀርሽ አንቺ ንጹህ ልብ ስላለሽ ነው። በማፍቀርሽ አንቺ መልካም ሰውነትሽን ነው የሚያሳየው። ጥሩ ልብ ነው፣ መታደል እኮ ነው ማፍቀር። እና መልካም አፍቃሪ ልብ ስላለሽ፣ ጥሩ ልብ ስላለሽ ነው ያፈቀርሽው። በማፍቀርሽ ኔቨር ኤቨር እንዳትጸጸች። በማፍቀርሽ ደግሞ ያዙብሽ እነሱ ለማፍቀር ስላልታዳዱ፣ እነሱ ለማፍቀር ፈጣሪ እድሉን ስላልሰጣቸው ነው በአንቺ ማፍቀር እንደዚህ የሚቀኑት። ገብቶሻል? ሙድ የሚይዙት እና አንቺ ሰዎች የሚሉሽን አይደለሽም፣ አንቺ ራስሽን ነሽ። ብቸኝነቱ ግብፅ ሀገር ብዙ ኢትዮጵያዊ የለም መሰለኝ፣ አካባቢሽ ላይ ሰው የለሽም መሰለኝ። አለ ግን ሁሉም ራሱን ነው የሚወደው። ራስ ወዳጅ አስመሳይ ነው የሞላ። ገባሽ? አስመሳይ ነው የሞላ። ሰው የለም፣ ሰው አለ፣ ሰው የለም። ገባሽ? እንደዛ ነው። ሁሉም ራሱን የሚወድ ነው። እዚህ ሚዲያ ላይ ከፈለገ ያመጣሽና ወዳታለሁ ይልሻል፣ ግን አይወድሽም። በጣም አስቸጋሪ ነው። ኤክስፔክቴሽን ደግሞ ይኸውልሽ ከሰዎች መጠበቅ በጣም ይጎዳል። ለምሳሌ አንቺ ብቻሽን ነው የምትኖሪ ወይንስ ቤት ውስጥ አብሮሽ የሚኖር አብሮሽ የሚበላ አብሮሽ የሚጠጣ ሰው አለሽ? እኔ ከሰው ጋር ነው የምኖረው። እኔ ብቻዬን ነው የምበላው የምጠጣው፣ ግን አብረው የሚገቡ ባልና ሚስት ጋር ነው የምገባው። እንደሱ ችግር የለብኝም። እኮ ብቸኝነት ነው። አሁን አንቺ አንድ ከባልና ሚስቶቹ ጋር አንድ ክፍሉን ተከራይተሽ ብቻሽን መበይ ብቻሽን መጠጭ ከሆነ ብቸኛ ነሽ እና ብቸኝነት በራሱ ሌላ ጭንቀት ያመጣል። ገባሽ? ለብቻ መሆን በራሱ ቲክቶክ ልተውላቸው ወይ ያላልሽው ኔቨር እንዳትተይ ቲክቶክ። አንደኛ ኢንቦክስሽን ትዘጊያለሽ፣ ወሬ እንዴት እንዳይመጣብኝ እንዴት ላርግ ስላልሽ። ለምን እኔ ወሬን በጣም ነው የምጠላው። ወሬ ሀሜት የሚባል ነገር በጣም ነው የምጠላው። እኔ ቲክቶክ ላይ ከመጣው ገና 1 ዓመቴ ነው። አንቺ አሁን 6 ዓመቴ ነው ቲክቶክ ስጠቀም ብለሻል አይደል? እኔ ግን 1 ዓመቴ ነው ቲክቶክ ስጠቀም። 1 ዓመት ሙሉ ኢንቦክሴ ዝግ ነው። ቲክቶክ ላይ የሚያቀኝ ሰው ማንም እኔም በውስጥ ማውራት አይችልም፣ ቢኮዝ ኢንቦክሴ ዝግ ነው። ስለዚህ ቤትም ቦታ ወሬ አይመጣልኝም ማለት ነው። ማን ምን አለ ስለን የሚባለውን ነገር አልሰማም ማለት ነው። ገባሽ? ያልሰማሽው ነገር አይረብሽሽም። ያልሰማሽው ነገር
በጆሮሽ ገብቶ እዚህ ስር ያልመጣ ነገር አይረብሽሽም። ስለዚህ እንዳትሰሚ ምንድን ነው ማድረግ ያለብሽ? ኢንቦክስሽን መዝጋት። ቲክቶክ ያንቺ ነው፣ በፈለግሽው መንገድ ማንም አያገባም። ዘግታልኛለች፣ ጓደኛዬ አሁን ዘግታልኛለች። ኢንቦክሱን ዘጋችልሽ? አዎ ዘግታልኛለች አካውንቴን ውስጥ። ኢንቦክስ ትዘጊያለሽ። ከዛ በአካል ደግሞ ወሬ አነፍንፎ የሚያመጣልሽን ሰው የመጀመሪያ ቀን ሲያመጣ ታሳፍሪዋለሽ። በአካል እኔ ብዙም ድሮ ገባሽ? በጣም ከብዙ ሰዎች ጋር እገናኛለሁ፣ ከብዙ ሰዎች ጋር በላለሁ፣ ጠጣለሁ። ገባሽ? ብዙ ጊዜ ያለ ጥፋቴ ስለሚጮክነኝ ብዙ ሰዎች ፍቅርን አያውቁም። የራሳቸውን ውለታ ብቻ ነው የሚያዩት። ገባሽ? ያደረጉልኝን ነገር የኔን ፍቅር አያዩም። እኔ ችዬ ባልሰጣቸው፣ ችዬ ባላበላቸው ፍቅርን እየሰጠዋቸው ነው። ከፍቅር በላይ በዚህ ምድር ላይ ምንም ነገር የለም። ገባሽ? ለዛ ብዬ ብቸኝነት የመረጥኩኝ። አንድ ጓደኛ አለችኝ፣ ከእሷ ጋር አንዳንዴ ይወጣለሁ። የሆነ ችግር ካለ ለቅሶ ካለ ሄዳለሁ። ከዛ ውጭ አልሄድም። ድሮ ግን ያለ ሰው ያለ ጫጨታ መኖር አልችልም። አሁን ግን ቤቴን ዘግቼ ብቻዬን ነው የምቀመጠው። ለምን? በቃ እንደኔ የተጎዳ የለም፣ እንደኔ የተጮከነ የለም፣ እንደኔ የተረገጠ የለም። ገባሽ? በፍቅር በሰጠሁት ክብር በሰጠሁት ነው የተረገጥኩት። አንቺ ፍቅርን ለሰው ልጅ ስትሰጪ፣ ክብርን ስትሰጪ በዚህ ምድር ላይ ሁሉም ሰው ውሸታም ነው፣ አስመሳይ ነው። ገባሽ? አንቺን የእውነት የምትወድሽ ጓደኛ የእውነቴን ብልሽ ከአጠገቤሽ መጣ አብለታሽ ከኋላ መጣማሽ እንጂ የእውነት ጓደኛ አታገኝም። እውነቴን ነው ብልሽ። በቃ እንደኔ ሰው የሚወድ እንደኔ ሰው የሚያከብር የለም ነበር። ግን ሁሉም እብድ ነው የሚሉኝ። ለምንድን እንደ እብድ ነው የሚሉኝ ታውቂያለሽ? እኔ ስለማለቅስ ብዙ ጊዜ አለቅሳለሁ። ብዙ ጊዜ ማልቀስን እጠቀማለሁ። አሁን ተውኩት እና እኔ ካጠገቤ ገባሻል። በአሁን ሰዓት እኔ ማንንም አልፈልግም አልኩ። ለምን ታዲያ? እኔ አሁን አንቺ ብዙ ጊዜ ሆነሽልኛል። ገባሽ? ብዙ ጊዜ የምትሆኝልኝ ከሆነ እኔ ከሌለኝ ማልሆንሽ ከሆነ እኔ እኮ ፍቅር እየሰጠሁሽ ነው። አንቺ አታውቂም እንዴ? እኔም እኮ እየሰጠሁሽ ነው። የኔንም ማየት አለብሽ። አንቺ ውለታ ቢስ የሆነ ትንሽ ነገር ካዩብሽ አንቺ ውለታ ቢስ፣ አንቺ ምን እጅ በሊታ ነው የምትባይ። ገባሽ? ከዛ ሁሉ ከሰው ርቄ ብቻ የምቀመጥስ በሬን ብዘጋስ ማን ይናገረኛል? ማን ያየኛል? ገባሽ? ብበላም ባልጠጣም ከራሴ ጋር ከጓደኞቼ ያሉ ከኔ ርቀው በጣም የሚያስቡልኝ በጣም የሚጨነቁልኝ መራቤን የሚያሳስባቸው አንድ እዚህ ስር መጣ ነበር ሄዳለች። በጣም ስለኔ የሚያሳስባቸው በጣም ስለኔ የሚያሳሳቸው ገባሽ? እነሱ እኮ ሰልችተውኝ አይደለም፣ መቼም አይሰላችሁኝም። ግን ደግሞ ሁሌም የሰው ልጅ አታስጨንቂም ማለት ነው። እነሱ አሉኝ፣ ይደውሉልኛል። እንዴት ነሽ? በላሽ? ጠጣሽ? ብቻዬን አይመስለኝም። ገባሽ? በሬ ብዘጋ ራሱ ከሰው ብርቅ ከሰዎች ወሬ ሸሽቼ ብርቅ ቤቴን ብዘጋ በቪዲዮ ሁሉ ቢደውሉልኝ ግሩፕ ላይ ገባሽ? ይደውሉልኛል። እንዴት ነው ምናምን በቃ ስቃለው። ሰው ያለ ነው የሚመስለኝ፣ ብዙ ሰው ያለ ነው ይመስለኝ እነሱ ሳገኝ እና ከባድ ነው። እኔ ስለ ሰው አትጠይቂኝ። ሰዎች ብዙ ጎርጠውኛል፣ ተጎድቻለሁ። እኔ በሴቶችም ሆነ በምንም በኩል የተጎዳው ሴት ነኝ። ገባሽ? አልፈልጋቸውም፣ እኔ አልፈልጋቸውም ማናቸውንም። የእውነቴን ነው ብለኝ ፈጣሪ አምጣብኝና ምን እንደማደርግ ታውቂያለሽ? የሆነ ችግር ቢመጣብኝ ራሴን እንጂ የማጠፋው እኔ እዚህ ሀገር ካለ ሰው ድረሰኝ አይደለም። የእውነቴን ነው ብለሽ ከመጎዳቴ አንጻር ከመሰበሬ አንጻር ነው። አያምኑኝም። የራሳቸውን እንጂ እኔን አይከተሉም። ገባሽ? ስለዚህ ምን ያደርጋል? እኔ ፍቅር እየሰጠው እነሱ የማይሰጡኝ ከሆነ ምን ያደርጋል ብዬ ርቄያቸዋለሁ። ስለዚህ ራሴን በስዬ መኖር ፈልጋለሁ። ከራሴ ጋር መነጋገር ስለምፈልግ ብቸኝነት የመረጥኩ። አያስፈልግም በቃ ብዛት የኮተት ብዛት ኮተት ነው። በቃ ገባሽ? ሰው ጠልቼ አይደለም እኮ። ሰው ግን ምን ይለኛል ባውዛት? እንዴ አንቺ እኮ ድሮ ጥሩ ሰው ነበርሽ። አንቺ እኮ ድሮ የሰው ቤት ትሄጃለሽ፣ እንደዚህ ትሄጃለሽ። አዎ እናንተ ናችሁ እንደዚህ ያደረጋችሁኝ አልኳቸው። እናንተ ናችሁ እናንተ ጋር እንዳልመጣ ያደረጋችሁኝ። ምክንያቱም ለዚህ ገባሽ? የሆነ አንድ ቃል ከተናገርሽ ወደ መጥፎ ይለውጡታል ቶሎ ብለው። የሆነ አንድ ነገር የሚረዳሽ የለም። ገባሽ? የሆነ ነገር ከነገርሻቸው አሀ እንዲህ ያልሽ ለካ ሲሉና በቃ እኔ እውነቴን ነው የምልሽ። እናቴ የምትለኝ ነበር መሰለሽ? እናቴ አልኳት አንድ ቀን አቤት ስትለኝ፣ እኔ ግን አልኳት ለምንድን ነው አንቺ ብቻ ነሽ ግን የምታምኚኝ? ለምንድን ነው ሰዎች ሁል ጊዜ ያለ ጥፋት እኔ የሚጣሉኝ ስላት፣ ወይኔ ልጄ
የዋህ ስለሆንሽ እኮ ነው። ያው ብሞት እኮ ራሱ ለአንቺ ያሳስበኛል አለች። ለምን ግን አልኳት ከአንቺ ውጪ በዚህ ምድር ላይ እንዳንቺ እኔን የሚወድ እንዳንቺ እኔን የሚያምን በቃ አለ አይደል? አንቺ ሳቆይ ለምንድን ነው አንቺ የምታምኚኝ? ለምንድን የምትወጂኝ አልኳት። አንቺ ለምንድን ነው ጥለሽኝ ማትሄጂ አልኳት። እኔም እኮ ጥዬሽ እሄዳለሁ አለች። ይገባል እንዴ አልኳት። ይህ ነው የምትሄጂው? እናቴ እናት ትለወጣለች እንዴት ናት ልጄ አለች። ገባሽ? ፈቲያ ነው ስሜ፣ ፈቱ ነው የምትለኝ። ፈቱ እኮ እኔ እኮ ሄዳለሁ በዚህ ዓለም ላይ እኮ ብዙ ጊዜ መኖር አልችልም አለች። ገባሽ? ከዛ ለምን ስላት በሞት ስሞት ብቻ ነው አንቺ ምከዳ አለች እንጂ አንቺን አልከዳሽም በፍጹም አለች። ከዛ በቃ እሺ አንቺ ስትሞች ታዲያ እንዳንቺ አይነት ሰው ጌት ይገኛል? እማዬ ሁሉም ፎርጅድ ነው ስላት እስቲ ብዙ ጊዜ ታለማምደኝ ነበር ከሰዎች ጋር። ለሰዎች ልብሽን አትክፈቺ ትለኝ ነበር። ቶሎ ቶሎ ልብሽን አትክፈቺ፣ ያዝ አድርጊ ልብሽን ትለኝ ነበር። ገባሽ? እኔ ግን አድርጌው አላውቅም፣ አልችለውም። እና ምን አለች ከዛ በኋላ እናቴ አልኳት፣ አንቺ ስትሞች አሁን ግን እሞታለሁ ብለሻል፣ ሁላችንም እንሞታለን። ሰው አገኛለሁ ስላት ታገኛለሽ አለች። ኧረ ተይ እማዬ ከአሁኑኑ ራሴ ያላገኘሁት አንቺ ስትሞቺ እንዴት ስላት፣ አንቺ ውስጥሽ ንጹህ ነው፣ ንጹህ ልብ አለሽ፣ ብዙ የሚወድሽ ሰዎች አሉ። እና ደግሞ አንድ ቀን ደግሞ የእውነቴን ነው የምልሽ በጣም የሚወዱሽን ሰዎች የሚያስቡልሽ ከራሳቸው አስመልጦ የሚያስቡልሽን ይሰጥሻል አለችኝ። ከዛን እውነት ሞታ እናቴ ሞታ በ6 ወር ነው በ5 ወሩ በጣም የምወዳት ጓደኛዬን አገኘኋት። በጣም የምትሳሳልኝ እስከዛሬ እንኳን ተጣርታኝ የማታውቅ እሷ ልጅ አሜሪካ ነው የምትኖረው። ገባሽ? እና እዚህ ቲክቶክ ላይ ሁሌ አለቅሳለሁ እየመጣው ሁሌ አነባለሁ። ከዛ መታ ፕሊስ ኮልሚ ስትለኝ እሺ ብዬ ደወልኩላት ለልጅቷ ማለት ነው። ገባሽ? ልጅቷ ኮልሚ ስትለኝ ደወለችልኝ። ራሷ ቁጥሬ ልኬላት እስቲ አልቅሽ ያለችኝ። አዳምጥሻለሁ ምንድን የተቸገርሽ ስትለኝ እንደዚህ በጣም ይቸግረኛል፣ ብዙ ነገር አልኳት፣ ብዙ ነገር ይጎለኛል ስላት እኔ እህትሽ ነኝ፣ እኔ እናትሽ ነኝ፣ ሁሉ ነገርሽ ነኝ። እኔ እናት አለችኝ፣ እናቴን አስተዋውቅሻለሁ፣ የፈለግሽውን ሆንልሻለሁ ብላኝ እሺ ብያት ሀያት ትባላለች አለችና በቃ እኔ የምፈልገውን ሆነችልኝ። እኔ እናቴ ያለችኝን አገኘኋት። እናቴ እውነቷን ነበር እንዲ ያልኩኝ። እምባዬን አበሰች። ሩቅ ብትሆንም ቀድማታ ከኔ ጋር ናት፣ አለሁልሽ አለችኝ። እኔ ሁሉ ነገርሽ ነኝ፣ አልቅሺ፣ ጩሂ፣ ራበኝ በይ። እኔ 1 ብር ካለኝ 50 ነው የምንካፈለው፣ 50 ሳንቲም እንካፈላለን። ገባሽ? አንቺ እየራበሽ እኔ በልቼ አልተኛም አለችኝ። እሷን አገኘው። ከዛ በኋላ አሁንም ከአረብ ሀገር